ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በአዲስና አነጋጋሪ ዜና መጥተንላችኋል። ጉዳዩ እንደዚህ ነው። ቲክቶከሯ ባምቢ አሳሳቢ የሞትና የህይወት ጥያቄ ላይ መሆኗ ታወቀ። እንግዲህ ከሰሞኑ የተፈጠረው በእሸቱ መለሰና በባምቢ አበሻ ለመግባባት ላይ እያደገ እየተባባሰ መሄዱ ይታወቃል። ባምቢ አበሻ እሸቱ ያነሳባትን ትችት ተቃውማ አንተ በቤተ ክርስቲያን ስም ብር የምትበላ የምትሰርቅና የምታጭበረብር የበግ ለምድ የለበስክ ተኩላ ነህ፣ እኔን መተቸት አትችልም። ካንተ ለቤተ ክርስቲያንም ለፈጣሪም እኔ ቀርባለሁ። በቤተሰቦቼ ከመጣህ እኔም በልጄ እመጣለሁ፣ ዱርዬነቴንም አሳይሃለሁ፣ እስከ መጨረሻውም እጋፈጣለሁ ብላ ነበር። ከቆይታት በኋላ ግን በደረሰባት ዛቻና ማስፈራሪያ ምክንያት ቲክቶክ ለማቆም መወሰኗን በእንባ ታጅባ አቅርባለች። ከዛም አስከትላ የሆነ ነገር ከሆንኩኝ የገደለኝ የእኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ ብላለች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ። ይህ ማለት የማስፈራሪያ ወይ ደግሞ ተስፋ የቆረጠችና በሞትም የገደለኝ እሸቱ ነው የሚል ፍቻ አለው። ሌላኛውና አስደንጋጭ መልእክት ደግሞ በሶሻል ሚዲያ አጋርታለች። ይህም መልእክት ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህትና ወንድሞቼ ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩበት፣ ይስፋችሁ አበቦቼ የሚል መልእክት ነበር። እንግዲህ ቦኒ ማለት በቅርቡ ራሷን ያጠፋች ወጣት ቲክቶከር ናት። እህትና ወንድሞቼ ናፍቃችሁኛል የሚለው ባምቢ በሞት ያጣቻቸው አንድ እህትና ወንድም አሏት። ይህ መልእክት ራስን የማጥፋት መልእክት ነው። ባምቢ ከዚህ በፊት የተቋቋመችው ብዙ ነገሮች ነበሯት። ይህ ግን ተስፋ አስቆራጭ ሆኖባታል። በራሷ ላይ ለመጨከንም ሳትወስን አልቀረችም። ሚዲያችን ለማጣራት እንደሞከረው በአሁኑ ሰዓት ባምቢ የት እንዳለች አይታወቅም። ጓደኞቿም እሷን ማግኘት አልቻሉም። ቤተሰብ በትልቅ ጭንቀት ውስጥ ነው። በተመሳሳይ እሸቱ መለሰም በርካታ የሌብነት ፋይል እየወጡበት ይገኛሉ። ቀጣይ የሚፈጠረውን ተከታትለን የምናደርሳችሁ ይሆናል። እስከዛው ግን ላይክ፣ ሼር፣ ኮመንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በአዲስና አነጋጋሪ ዜና መጥተንላችኋል። ጉዳዩ እንደዚህ ነው። ቲክቶከሯ ባምቢ አሳሳቢ የሞትና የህይወት ጥያቄ ላይ መሆኗ ታወቀ። እንግዲህ ከሰሞኑ የተፈጠረው በእሸቱ መለሰና በባምቢ አበሻ ለመግባባት ላይ እያደገ እየተባባሰ መሄዱ ይታወቃል። ባምቢ አበሻ እሸቱ ያነሳባትን ትችት ተቃውማ አንተ በቤተ ክርስቲያን ስም ብር የምትበላ የምትሰርቅና የምታጭበረብር የበግ ለምድ የለበስክ ተኩላ ነህ፣ እኔን መተቸት አትችልም። ካንተ ለቤተ ክርስቲያንም ለፈጣሪም እኔ ቀርባለሁ። በቤተሰቦቼ ከመጣህ እኔም በልጄ እመጣለሁ፣ ዱርዬነቴንም አሳይሃለሁ፣ እስከ መጨረሻውም እጋፈጣለሁ ብላ ነበር። ከቆይታት በኋላ ግን በደረሰባት ዛቻና ማስፈራሪያ ምክንያት ቲክቶክ ለማቆም መወሰኗን በእንባ ታጅባ አቅርባለች።
ከዛም አስከትላ የሆነ ነገር ከሆንኩኝ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ ብላለች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ይህ ማለት የማስፈራሪያ ወይ ተስፋ የቆረጠች መሆኑን ይህ ማለት የማስፈራሪያ ወይ ደግሞ ተስፋ የቆረጠችና በሞትም የገደለኝ እሸቱ ነው የሚል ፍቻ አለው። ሌላኛውና አስደንጋጭ መልእክት ደግሞ በሶሻል ሚዲያ አጋርታለች። ይህም መልእክት ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህትና ወንድሞቼ ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩበት፣ ይስፋችሁ አበቦቼ የሚል መልእክት ነበር። እንግዲህ ቦኒ ማለት በቅርቡ ራሷን ያጠፋች ወጣት ቲክቶከር ናት። እህትና ወንድሞቼ ናፍቃችሁኛል የሚለው ባምቢ በሞት ያጣቻቸው አንድ እህትና ወንድም አሏት። ይህ መልእክት ራስን የማጥፋት መልእክት ነው። ባምቢ ከዚህ በፊት የተቋቋመችው ብዙ ነገሮች ነበሯት። ይህ ግን ተስፋ አስቆራጭ ሆኖባታል። በራሷ ላይ ለመጨከንም ሳትወስን አልቀረችም። ሚዲያችን ለማጣራት እንደሞከረው በአሁኑ ሰዓት ባምቢ የት እንዳለች አይታወቅም። ጓደኞቿም እሷን ማግኘት አልቻሉም። ቤተሰብ በትልቅ ጭንቀት ውስጥ ነው። በተመሳሳይ እሸቱ መለሰም በርካታ የሌብነት ፋይል እየወጡበት ይገኛሉ። ቀጣይ የሚፈጠረውን ተከታትለን የምናደርሳችሁ ይሆናል። እስከዛው ግን ላይክ፣ ሼር፣ ኮመንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ።